ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንደተለመደው ለሪሚዲያል ተማሪዎች የዩኒቨርሲቲ ምደባ በዛሬው ዕለት አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው። እና በዛሬው ዕለት ሁለት ዩኒቨርሲቲዎች አናውንስ አድርጓሉ። ተማሪዎቹም ወደ ዩኒቨርሲቲ ጠርተዋሉ ማለት ነው። እና እነዚህ ዩኒቨርሲቲ እነማን ናቸው የሚለውን በዚህ ቪዲዮ ምነግራችሁ ይሆናል። እነዚህ ዩኒቨርሲቲዎች ደግሞ አዲስ ክራይቴሪያ ይዘው ነው የመጡት። በዛሬው ዕለት ይፋ እንደተደረገው አዲስ ክራይቴሪያ አውጥተው መጥተዋሉ ማለት ነው። እስከ መጨረሻው ከተከታተላችሁ ምን እንደሆነ ታውቁታላችሁ ማለት ነው። እና ይሄን ቻናል 1000 አስገቡልኝ ብያችሁ ነበረ። በአንድ ቀን 1000 ሰብስክራይብ አስገብቻችሁልኛል። አመሰግናለሁ እና በጣም ነው አመሰግናችሁ። በጣም ደስ ብሎኛል እና አሁንም እርዳታችሁ ይቀጥላልላለሁ። ቀጣይ ወደ 5000 ወደ 10000 እንገባለን እና አሁኑኑ ላይክ እና ሰብስክራይብ አድርጉ። ይሄ ቻናል ይጠቅማችኋል። እናንተ አሪፍ ትምህርት ነክ ጉዳይ ከሆነ ይጠቅማችኋል። ላይክ እና ሰብስክራይብ እያደረጋችሁ ብትጀምሩ ደስ ይለኛል። አላንዛዛባችሁ ወደ መግለጫው እንገባለን። ዛሬ ሁለት ዩኒቨርሲቲዎች ጥሪ ያደርጋሉ። ራያ ዩኒቨርሲቲ እና ጋምቤላ ዩኒቨርሲቲ ለሪሚዲያል ተማሪዎቹን ወደ ግቢ እንዲገቡ የምዝገባ ቀን አውጥቷል እና መቼ ነው የሚለውን አሁን ሙሉ ዲቴይሉን ነው ማነብላችሁ። ሙሉ የወጣውን ነገር አነብላችኋለሁ። ከፈለጋችሁ ፊት ለፊት ላይ ማንበብ ትችላላችሁ። እናንተም ቪዲዮው ላይ አስቀምጥላችኋለሁ ማለት ነው። እና ከጋምቤላ ዩኒቨርሲቲ ስንጀምር ጋምቤላ ዩኒቨርሲቲ በ2000 ዓመተ ምህረት በትምህርት ሚኒስቴር ጋምቤላ ዩኒቨርሲቲ አዲስ የተመደባቸው የሪሚዲያል ፕሮግራም ተማሪዎች የምዝገባ ጊዜ ህዳር 15 እና 16 2018 ዓመተ ምህረት መሆኑን ዩኒቨርሲቲው አሳውቋል ይላል። ለምዝገባ ስትሄዱ ልትይዟቸው የሚገቡ እነዚህ 7 ክራይቴሪያዎችን አውጥተዋል ማለት ነው። እስካሁን በነበሩት 5 ነበሩ። እዚህ ላይ 2 ተጨምሯል እና እነዚህን ይዛችሁ መሄድ ይኖርባችኋል ብሏል። የ8ኛ ክፍል ሰርተፊኬት ዋናውንና ኮፒ ከ9 እስከ 12 ክፍል ትራንስክሪፕት ዋናውንና ኮፒ የ12ኛ ክፍል ሰርተፊኬት ዋናውንና ኮፒ 4:3 በ4 የሆነ ፎቶግራፍ የቅርብ ጊዜ በቅርቡ የተነሳችሁትን ማለት ነው። እና ሌላኛው ደግሞ አዲስ ክራይቴሪያ የዩኒቨርሲቲ ያወጣው የግብር ከፋይ መለያ ቁጥር ቲን ነምበር ግዴታ ብሎ እዚህ ላይ አውጥቷል ማለት ነው። እና ብዙዎቻችሁ ደግሞ ቀጣይ ያለው ዲጂታል መታወቂያ ይኖራችኋል ብዬ አስባለሁ። አንሶላ፣ ትራስ ጨርቅ እና የስፖርት ትጥቅ ይዛችሁ ነው ብሏል። ቲን ነምበር እንዴት ማውጣት እንደምትችሉ እና ማውጣት የምትችሉበትን ከቴሌግራም ቻናሌ ላይ ማግኘት ትችላላችሁ። ቴሌግራም ቻናሌ ላይ ለቅቅ ያለው ማለት ነው። በዚህ ዓመት የቲን ነምበር እንዴት እንደማውጣት እንደምትችሉ በቴሌግራም ቻናሌ ላይ ለቅቄላችኋለሁ። እሱም ማየት ትችላላችሁ። ወደ ቀጣይ ዩኒቨርሲቲ ስንገባ ራያ ዩኒቨርሲቲ ነው የጠራው ማለት ነው። ራያ ዩኒቨርሲቲ በ2000 ዓመተ ምህረት በትምህርት ሚኒስቴር ራያ ዩኒቨርሲቲ የተመደባችሁ ሪሚዲያል ፕሮግራም ተማሪዎች የምዝገባ ቀን ህዳር 22 እና 23 2018 ዓመተ ምህረት መሆኑን ዩኒቨርሲቲ ያሳውቋል ይላል። ለምዝገባ ስትሄዱ ልትይዟቸው የሚገቡ እነዚህን አውጥቷል። የትምህርት ማስረጃ ዋናውንና ኮፒ 4 ጉርድ ፎቶግራፍ እና የግብር ከፋይ መለያ ቲን ነምበር፣ ብርድ ልብስ፣ አንሶላ፣ ትራስ ጨርቅና የስፖርት ትጥቅ ይዛችሁ ነው ብሏል። የመጀመሪያ ላይ ትምህርት ማስረጃ ዋናውንና ኮፒ ያለው ከ9 እስከ 12 ማለት ነው። የተማራችሁበትን ትራንስክሪፕት መኖር አለበት እና ደግሞ የ12ኛ ሰርተፊኬት መኖር አለበት ማለት ነው። እዚህ ላይ በስነስርዓት አናውንስ አላደረጉላችሁም። ነገር ግን የትምህርት ማስረጃ ዋናውንና ኮፒ ብሏል። ስለዚህ ከ9 እስከ 12 ትራንስክሪፕት እና የ8ኛ ክፍል ሰርተፊኬት ብትይዙ ይመከራል ማለት ነው። በኋላ ከምትግሏሉ የ12ኛ ክፍል ሰርተፊኬት ዋናውንና ኮፒም ብትይዙ ይመከራል። እና የ12ኛ ክፍል ሰርተፊኬት አልተሰጠን የምትሉ ከሆነ ችግር የለውም ማለት ነው። እስከዛ ድረስ ትምህርት ቤታችሁ ካልሰጣችሁ ችግር የለውም። እና ቲን ነምበር በእነዚህ ሁለት ዩኒቨርሲቲዎች ላይ ክራይቴሪያ ተደርጎ ተመርጧል ማለት ነው። ቀጣይ የሚመጡ ዩኒቨርሲቲዎች ምን አይነት ክራይቴሪያ እንደሚያወጡ አይታወቅም። ነገር ግን
እነዚህን ብታሟሉ እስካሁን ካልተጠራችሁ ያው ካሁኑኑ ብትጀምሩ አሪፍ ነው እላችኋለሁ። ምክንያቱም ሰከንድ ሴሚስተር ላይ ይጠየቃል ማለት ነው። ለሁሉም ተማሪ ሰከንድ ሴሚስተር ላይ ቲን ነምበር ግዴታ ነው ታወጣላችሁ። ስለዚህ ሌላ ሀገር ሊሄዳችሁ ከምታወጡ በሀገራችሁ እዛው ባላችሁበት አሁኑኑ ቶሎ አውጥታችሁ ብትዘጋጁ አሪፍ ነው እላችኋለሁ። እና ደግሞ ዛሬ ጠፍቼ ነበረ እና ተመልሰናል። እና ይሄ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ አድርጉልኝ። አሁኑኑ እስቲ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ። ይመቻችሁ።